ፋይናል ፋሚሊ 5000 ፎሎወርስ ያስገባችሁ በጣም አድርገን እናመሰግናለን። 5000 ፎሎወር መግባታችን ምክንያት በማድረግ ዝናሽ ሶፋ ምግብ ቤት ዛሬው ምግብ ስፖንሰር አርጋናለች። አራሿ የሚገኘው ቀጨኔ ወረዳው መንገድ በተለምዶ 5 ክፍል ተብሎ በሚጠራው ኮብል ላይ ታገኙታላችሁ። 5000 በመግባታችን በጣም ደስ ብሎናል። 10000 100000 እንደምንደርስ ተስፋ አለን። እናንተ እስካላችሁ ድረስ እናመሰግናለን። እንወዳችሁ። በኢትዮጵያ ነገስታት ታሪክ ቅደም ተከተል ከአፄ ዮሐንስ በኋላ የነበረው ንጉስ ማን? ጥያቄው ከአፄ ዮሐንስ ቀጥል። አንድ ለማኝ አንድ ድብ ወንጀለኛ መቅጫ ህግ ቁጥር 248 ህዝባርካ አካካካ በቃ መልሱን ኮሜንት ላይ ቤተሰብ መልሱን ኮሜንት ላይ። በዓለም አቀፍ የምግብ አሰራር ፍልስፍና ታሪክ ፓስታና መኮረኒን ዳግም ኢትዮጵያ ውስጥ ከሚገኙ ባህላዊ መጠጦች አንዱ የሆነው አይደለም ኢትዮጵያ ውስጥ ከሚገኙ ባህላዊ መጠጦች አንዱ የሆነው ቦርዴ በዋነኝነት ከምን በዋነኝነት ከምን ይዘጋጃል? ቦርዴ ከምን ይዘጋጃል? ዳግም በቆሎ ሾጣጣው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን የሙዚቃ ስልት ምን በመባል ይታወቃል? አማን ያዛላለም በዘንድሮ የዓለም ዋንጫ ካሁኑ የተሰናበተችው ጀርመን ከዚህ በፊት የዓለም ዋንጫው ለስንት ጊዜ አሳካች? ዶላር ለቴዲ አፍሮ የዶክተሬት ማዕረግ የሰጠው ዩኒቨርሲቲ ማን ይባላል? አይቼ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የክብር መጠሪያ የሆነው ዶክተር የሚለው ማዕረግ ምን አይነት ዶክተሬት ነው? ነርስ ይብላይ ለወለደህ ኪሳራ ምን አይነት ዶክተሬት ነው? የኢትዮጵያ አይደለም። ኧረ የክብር ዶክተሬት ነው። የፌዴሪ ህገ መንግስት መሰረት የሴቶች መብት የተደነገገው በአንቀጽ ስንት ነው? ዳግም 35 በኢትዮጵያ ጂኦግራፊ ማለት ነው። ወንዙ ከኢትዮጵያ የማይሻገር ፍሰቱ ከኢትዮጵያ የማይሻገር የወንዙ ስም አማን በላ አማን ዛሬ የኩባ ነጻነት ትግል መሪው ማን ነበር? አይደለም አርጀንቲና ነው። እንደውም የኛ ይባላል። የኛ አማርኛ ፊልም ላይ ይታወቃል። ጎበዝ የኛ ቼኩ ቬራ ይባላል። አንተ ግማታ የበፊት የፍትህ ሚኒስቴር ያሁኑ የውጭ ጉዳይ ሚኒስቴር ሙሉ ስሙ ማን ይባባል? አይደለም ያሁኑ የውጭ ጉዳይ ሚኒስቴር የበፊት ስልጣኑ ደግሞ የፍትህ ሚኒስቴር መንግስቱ ኃይለማርያም ሞክር ታገል ያሁኑ የውጭ ጉዳይ ሚኒስቴር ማን ነው? መነጽር የሚያደርግ ቀጭን ባክቶራል ካጠገቤ እኮ ነው። መልሱ ነገራችሁ። የዘፋኝ ስም ነው ያለው። የዘፋኝ ስም ጌዲዮን ነው። ጌዲዮን ነው። አለቀ።
ፋይናል